ያፈቀረች ሴት በፍጹም የማታደርጋቸው ነገሮች። አሁን የእውነት ከልቧ ያፈቀረች ሴት የማታደርጋቸው ነገሮች አሉ። ዛሬ ከኔ ከእህትህ ጋር እስከ መጨረሻው ከቆየህ የወደደች ያፈቀረች ሴት ላይ የማታያቸውን በፍጹም የማታደርጋቸውን ነገሮች በግልጽ አንድ በአንድ እነግርሃለሁ። ደግሞ ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ያፈቀረች የወደደች ሴት የማታደርጋቸውን እሷ ላይ የማታያቸውን ነገሮች በግልጽ እናወራለን። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ። ቪዲዮ እንደለቀኩ ገና ናፊ እንኳን ደህና መጣሽ፣ እንወድሻለን፣ በርቺልን የምትሉኝ ክበሩልኝ። ለእናንተ ቃል የለኝም። እና ደግሞ ውዶቼ ስታዩ ቪፒኤን አብታችሁ ይልኝ። ቪዲዮን ከመጀመራችን በፊት ደግሞ ሁላችሁም ላይክ አድርጉት። አደረጋችሁ? እንደዛ ከሆነ መጀመር እንችላለን። የመጀመሪያው ነገር እንግዲህ የወደደች ያፈቀረች ሴት የማታደርገው የእውነት ከልቧ የወደደች ሴት የማታደርገው ነገር አቃቂር አታወጣም። በቃ እንከኖችን አትለቅምም። የወደደች ያፈቀረች ሴት እንደውም ያንተ እንከን አይታያትም ማለት ይቻላል። ቶታሊ እውነት እንደዛ ብንል ማጋነን አይሆንም። በቃ ጥሩ ነገሮችን፣ መልካም ነገሮችን፣ እንከኖችህን፣ አቃቂሮችህን ይሸፍኑባታል። ሰዎች ስንባል ሁሉ ጊዜ እንግዲህ ፐርፌክት አይደለንም፣ ፍጹም አይደለንም። ፍጹም ስህተት፣ ፍጹም ትክክል ልንሆን አንችልም። አንዳንድ ጊዜ ትክክል እንሆናለን፣ አንዳንድ ጊዜ ደግሞ ስህተቶችን እንሰራለን። ግን ፍቅር የያዛት ሴት ስህተቶች ሳይሆን የሚታዩት መልካም ነገሮች፣ ጥሩ ያደረካቸው ነገሮች፣ ደስ የሚሉት የሚያምሩት ነገሮች ነው። ለሴትም ለወንድም እንደዛ ነው። አክቹዋሊ ወንድ ልጅም ፍቅር ሲይዛችሁ እናንተ ጥሩ ነገሩን ነው የምታዩት። ይሄ ማለት እንከን የለብንም ምናምን ማለት አይደለም። ስለሆነም ሴት ልጅ አቃቂር አታወጣም። የወደደች ሴት ያፈቀረች ሴት አቃቂር አታወጣም። ካልወደደች ግን በቃ በተቃራኒ ይሄ ነገር እንደዚህ ሆነ፣ እንደዚህ አድርገን፣ እንደዚህ ብለን፣ እንደዚህ ሆነ፣ ይሄንን ያደረገው በቃ አላለ ምንም ጥሩ ነገር የሌለ እስኪመስል ድረስ እንከኖችን ነው የሚታዩት ማለት ነው። ስለዚህ አቃቂር ማውጣት፣ እንከኖችን መልቀም፣ እንከኖችን መፈለግ፣ ጥፋቶችን ብቻ ማየት የወደደች ያፈቀረች ሴት በፍጹም የማታደርገው ነገር ነው። እንደውም ገመናህን ሁሉ ትሸፍንልሃለች። እንከን ብላ የምታስበው ነገር፣ ጉድለት ብላ የምታስበው ነገር፣ ችግር ብላ የምታስበው ነገር በእሷና በአንተ መሀል እንዲቀር ሌላ ሰው እንዳያየው ትሸፍንልሃለች፣ ትደብቅልሃለች። የዚህን ያህል ነው የወደደች ሴት የምትሄድበት ርቀት። አይደለም እንከንን ልትለቅም፣ አይደለም ችግሮችን እንደዚህ እየመዘዘች ልታወጣ ይቅርና ትሸፍንልሃለች፣ ገመናህን ትሸፍንልሃለች። ሚስጥረኛህ ናት። ይህንን ስል ግን ምንም በቃ ጥሩ ያልሆኑ ነገሮችን እያየች ታልፋለች ማለት አይደለም። በዚህ ደረጃ በጣም በተጋነነ ሁኔታ እንከኖችን አታወጣም ማለት ነው እንጂ ችግሮችን ስታይ ደግሞ እንደሷም የሚነግርህ የለም። ምክንያቱም በቅርብ ያለች እሷ ናትና ትነግርሃለች፣ እንድትስተካከልም ታግዝሃለች። ሁለተኛ፣ ክብርህን የሚነኩ ነገሮችን አታደርግም። አዎ የወደደች ያፈቀረች ሴት ታከብርሃለች፣ ትጠነቀቅልሃለች፣ በጣም ትጠነቀቅልሃለች። ክብርን የሚነኩ ነገሮችን አታደርግም። ይሄ ደግሞ በንግግርም ሊሆን ይችላል፣ በተግባር ሊሆን ይችላል። ሰዎችን ስናከብር የምናደርጋቸው የተለያዩ ነገሮች አሉ አይደለ? በዛው ልክ ደግሞ ሳናከብራቸው ስንቀር የምናሳያቸው ነገሮች አሉ። ትክክል ባይሆንም ክብር ሁሉንም ሰው ማክበር አለብን አይደለ? ግን ደግሞ የወደደች ሴት በጣም ትጠነቀቅልሃለች፣ ለክብር ትጠነቀቃለች። አንተን የማያስደስቱ ነገሮችን ላለማድረግ ለስሜት ትጠነቀቃለች። በንግግሯ ትጠነቀቅልሃለች። ይህን ብናገር እንደዚህ ይሁን፣ ይሰማው ይሁን፣ ይደብረው ይሁን፣ ክብሩን የሚነካ ነገር ይሁን ብላ ትጠነቀቅልሃለች። እና ክብርህን የሚነኩ ነገሮችን አታደርግም። በንግግር ሊሆን ይችላል። አንዳንድ ጊዜ እኮ ዝም ብለን እናገራለን፣ ሰው ፊት እንናገራለን። ሰዎች በተሰበሰቡበት በቃ አለ አይደለ የምናወራቸው ነገሮች አሉ። እነዛ ነገሮች ላይ በጣም ትጠነቀቃለች። አንተን ለማክበር ትጥራለች፣ ትሞክራለች። ስለዚህ የወደደች ያፈቀረች ሴት ክብርህን የሚነኩ ነገሮችን በፍጹም አታደርግም፣ ትጠነቀቅልሃለች። ይሄንን ስናገር ግን እንዳልኳችሁ ሰው ፐርፌክት አይደለም። ልታደርግ ትችላለች፣ ግን አድርጋ ከተገኘችም ደግሞ ስህተት እንደሆነ ገብቷት ይቅርታ ትጠይቃለች። ክብርህን የሚነኩ ነገሮች አድርጋ ከተገኘች፣ አንዳንድ ጊዜ በጣም የበዛ ጥፋተኝነትም አንተ ላይ ካላከከች ይገባትና ስለምትወድ ስለምታፈቅር ገብቷት ይቅርታ ትጠይቃለች። ምክንያቱም ሰው ፍጹም አይደለም። ይሄን አታደርግም፣ እንደዚህ አትሆንም ምናምን ስንል ሞስት ኦፍ ዘ ታይም ነው በቃ አብዛኛውን ጊዜ እንደዛ አታደርግም። አድርጋ ስትገኝ ደግሞ ስህተት እንደሆነ እንደሚያስቀይምህ፣ ክብርን እንደነካች ስለሚገባት ይቅርታ ትጠይቃለች እና በዚህ መልኩ ተረዳ። ሶስተኛ፣ አትቆጣጠርህም። አዎ የወደደች ያፈቀረች ሴት ታምናሃለች።
በቃ አንዳንድ ጊዜ የበዛ ቁጥጥርን እናያለን። የእውነት ነው የምላችሁ እወደዋለሁ እኮ ግን በቃ እንደዚህ ማድረግ አልቻልኩም ነው የሚሉም በጣም ብዙ ይደርሱኛል፣ ለእኔ ለራሴ ማለት ነው። ግን ይሄ የበዛ መቆጣጠር በቃ አለ አይደለም ያለን ሪሌሽንሺፕ እኮ ሚውቹዋል ነው፣ የፍቅር ግንኙነት ነው። ወደን ፈቅደን ነው ሁሉን ነገሮች የምናደርጋቸው፣ አብረን የምንሆነው የምናሳልፈው ወደን ፈልገን ነው እንጂ ይሄ በቁጥጥር የትነሽ እንደዛ አይደለም። በቃ አንዳንድ ጊዜ የአለቃና የሰራተኛ አይነት ሪሌሽንሺፕ ያላቸው ሰዎች አሉ። በቃ እዚህ ቦታ ላይ አልተገኘሽም እኮ ለምንድን ነው የት ነሽ እንዴት ሆነ በቃ አላድለ ጭንቅ የሚያደርግ ሪሌሽንሺፕ አለ እና የፍቅር ግንኙነት ላይ እንደዛ አይሰራም። የእውነት ከልቧ የምትወድ የምታፈቅር ሴት አትቆጣጠርህም። በቃ የምትለውን ነገር ታምናለች። የት ነህ እንዴት ነህ ለምን በቃ የምትነግራት ነገር የምታሳያት ነገር ሚዛን ይደፋባታል፣ ይበልጥባታል። እንደዚህ በማድረግም በመቆጣጠርም ምንም የሚመጣ ነገር የለም። እውነት ለመናገር ሰዎች በጣም በቃ እንዴት በዚህ ሁኔታ በሚያስብሉ ሁኔታዎች ውስጥ ሆነው ራሱ ሌላ ሰው ጋር ይሄዳሉ፣ ሌሎች ነገሮችንም ያደርጋሉ። ስለዚህ በቁጥጥር የሚሆን ነገር እንደሌለ ታውቃለች። የእውነት ከልቧ የወደደች ያፈቀረች ሴት እንግዲህ ከጊዜ ብዛት ከመውደዷን ብዛት ካሳያሃትም ነገር ታምናሃለች፣ አትቆጣጠርህም። ይህንን ስል ግን አንዳንድ ጊዜ የምታደርጋቸው ነገሮች ሊኖሩ ይችላሉ፣ እንድትጠራጠር የሚያደርጉ ነገሮች ይኖራሉ እና በዛ ሰዓት ላይ ስትጠይቅ ዘለ ደግሞ ናፊ ብላኛለች ስለማትወጂኝ ነው ይሄን የምትጠይቅኝ እንዳትል፣ የምታደርጋቸው ነገሮች ሊያሳምኗት ይገባል። ምክንያቱም እምነት ሰው ስለወደደ ብቻ የሚመጣ ነገር አይደለም። እውነቱን ስንነጋገር እምነት በጊዜ ሂደት ቢውልድ የሚደረግ በቃል ስትገኝ ያልካትን ነገር አድርገህ ስታሳያት በጊዜ ሂደት የሚገነባ ነገር ነው። ስለዚህ ያንን ነገር ካየችብህ ታምናሃለች፣ አትቆጣጠርህም። ይሄ ከመሰረቱ የመቆጣጠር ሜንታሊቲ ጥሩ አይደለም። ነፃነት ያስፈልጋል የፍቅር ግንኙነት ላይ እና እናንተም በዛ መልኩ ተረድታችሁ ፕራክቲስ ብታደርጉት በጣም የሚጠቅም ነገር ነው። የወደደች ያፈቀረች ሴት አትቆጣጠርም። እዚሁ ጋር አንድ መጨመር የምፈልገው ነገር እንደዚሁ እንጠያየቃለን፣ ኮንሰርንድ እንሆናለን አይደለ? የፍቅር ግንኙነት ላይ የት እንዳለን ምን እየሰራን እንደሆነ እንጠያየቃለን። እነዛ ነገሮች ደግሞ እንደ ቁጥጥር እንዳታያቸው ለማለት ነው። አይ የበዛ ቁጥጥርን ማለት ነው። እኔ በቃ እንዴት በዚህ ሰዓት እንዴት እንደዚህ ቦታ ተገኘም ለምን እንደዚህ ያላረክም እዚህ ሰዓት ላይ ይሄን ያህል ሰዓት ሙሉ ሳትደውልልኝ ለምን እንደዚህ በቃ አለ አይደል? የበዛ ኤክስትሪም የሆነውን መቆጣጠር ማለት ነው እንጂ የት ነህ እንዴት ነህ ምን አረክ ምናምን የሚሉ ከማጋን የሚሉ ኖርማል የሆኑ አለ አይደለ? ለማወቅ ከመፈለግ የምናደርጋቸውን ነገሮችን እዚህ ውስጥ እንዳታካትቷቸው፣ የበዛ መቆጣጠርን ማለት ነው። አራተኛው የወደደች ያፈቀረች ሴት የማታደርገው ነገር ምንድነው? ራስን እንድትጠላ አታደርግህም። አንዳንድ ሪሌሽንሺፖች አሉ፣ አንዳንድ ሰዎች አሉ። ከነሱ ጋር ስንሆን ራሳችንን እንድንጠይቅ የሚያደርጉ፣ ራሳችንን እንዳንወድ፣ ራሳችንን እንድንጠላ፣ ስለ ራሳችን ጥሩ እንዳይሰማን የሚያደርጉ ሰዎች አሉ። እነዚህ ሰዎች አይወዱንም። ራሳቸውም ጋር ያልጨረሱት ያልፈቱት ችግርም አለባቸው። ለዛ ምንድነው ያንን ወደኛ ያመጣል፣ ወደኛ ያንጸባርቃል። ወይኔ ገና እንዳዩ ኮሜንታቸው ራሱ በቃ ኔጌቲቭ፣ ወይኔ ጻፎች ደግሞ ምንድነው የሚመስለው፣ ወይኔ እስከ ምን ሆነክ ነው ምንድን የለበስከው፣ በቃ አላለ ገና ሲያዩን ስለ ራሳችን የሚነግሩን የሚሰጡን ሀሳብ አስተያየቶች ምናምን በቃ እንዳለ ኔጌቲቭ ናቸው እና ራሳችንን እንዳንወድ የሚያደርጉ፣ ስለ ራሳችን ጥሩ እንዳይሰማን የሚያደርጉ ሰዎች አሉ። የወደደች ያፈቀረች ሴት ግን እንደዛ አይደለችም። እንደውም እሷ ጋር ስትሆን በቃ የመወደድ የመፈቀር ሰላም ነው የሚሰማ። ከእሷ ጋር በምትሆንበት ሰዓት ላይ የሚሰማን ስሜት እስኪ ራስን ጠይቅ። ራስን የበለጠ እንድትወድ ታደርግሃለች። በቃ ሰው ፍቅር ውስጥ ሲሆን ያ በጣም ይጨምራል፣ ለራሱ ያለው ነገር በጣም ይጨምራል። የሚወደድ የሚፈቀር የሚፈለግ አይነት ፐርሶናሊቲ እንዳለው ፊል ስለሚያደርግ ደስታ ይሰማዋል ሁሉም ሰው ማለት ነው። ስለዚህ አንተ ያ ስሜት ይሰማሃል ወይ? ከእሷ ጋር ስትሆን ያ ስሜት እንዲሰማ የሚያደርገው አንተ ለእሷ ያለ ፍቅር ብቻ አይደለም፣ እሷ ለአንተ ያላት ነገር፣ ስለአንተ የምታስበው ነገር፣ የምትነግርህ ነገሮች፣ እነዚህ ሁሉ በጣም ዋጋ አላቸው። ስለዚህ የወደደች ያፈቀረች ሴት ራስን እንድትጠላ አታደርግህም። ይልቁኑ ራስን የበለጠ እንድትወድ፣ በራስህ ጥሩ ነገሮች እንዲሰሙ፣ ስለ ራስህ ጥሩ ነገሮች እንዲሰሙ ታደርግሃለች። አምስተኛ በችግር ጊዜ አትሸሽም። አሁን ያፈቀረች ሴት በችግር ሰዓት ከአንተ ጋር ናት። እንደውም የሰው ልጅን ትክክለኛ ፍቅር መውደድ የምናይበት ትንሽ ከበድ ያሉ ጊዜያቶች ሲመጡ ነው ይባላል አይደለ? በእነዚያ ጊዜያቶች ላይ አብሮ የሚቆይ አብሮ ያን ጊዜ ለማለፍ የሚሞክር የሚያበረታ፣ አንዳንድ ጊዜ ማድረግ የምንችላቸው ነገሮች እኮ ውስን ይሆናሉ፣ ግን በቃ መገኘት አለ አይደለ? በዛ ሰዓት በቦታው መገኘት፣ አንተም ያለህበት ስሜት ጥሩ ላይሆን ይችላል። ያንን ነገር ተቋቁሞ አልፎ መገኘት እንግዲህ በጣም ትልቅ ኳሊቲ ነው። የወደደች ያፈቀረች ሴት በችግር ሰዓት በፍጹም አትሸሽም። ይልቁኑ አብራ ሆና ከዛ ችግር እንድትወጣ የቻለችውን ትሞክራለች። የቻለችውን ስንል አንጻራዊ ነው እንደያለህበት ሁኔታ፣ ግን እንደው አብሮ ከመሆን ጀምሮ ትልቁም ነገር እሱ ነው። ሰው አብሮ የሚሆነው ሰው በጣም ይፈልጋል በችግሩ ጊዜና
ያን የምታደርግናት የወደደች ሴት ይልቁኑ በችግር ጊዜ አትርቅም፣ አትሸሽም። ስድስተኛ አትዋሽህም። አሁን ትታመናለች። የወደደች ያፈቀረች ሴት ከአንተ ጋር ያላት ነገር እውነት እንዲሆን ትፈልጋለች። ይሄ የተደበሰበሰ ነገር፣ ይሄ ፌክ የሆነ ማንነትን ለመላበስ አትሞክርም። በቃ ራሷን ትሆናለች። አትዋሽህም። ስለምትወድ ስለምታፈቅር እውነቱን ይሄ ትክክለኛውን ነገር እንድታይ ትፈልጋለች። ምክንያቱም ውሸት ሁላችንም እናውቃለን አይደለ? አንዳንድ ጊዜ የምንገባበት የምንዋሻቸው ነገሮች ራሳችሁን ልብ ብላችሁ ተመልከቱ። ይሄ ብዙ ርቀት የማያስኬድ ነገር ሲሆን መዋሸት ኖርማል ይመስለናል እና እናደርገዋለን። እንደው ግን ጠንከር ያለ ነገር ካሰብን ይሄ ከልባችን የሆነ ነገር ካረግን ራሳችንን ነው የምንሆነው። ፍሎ እንዲያደርግ ነው የምንፈቅደው እና ነገን ስለምናስብ ነገ እንዴት ሆናለሁ፣ ነገ ውሸቴ ሲወጣ እንዴት ሆናለሁ የሚለው ነገር ያሳስበናል። ነገን ከምናስበው ሰው ጋር ስንሆን ማለት ነው። ስለዚህ የወደደች ያፈቀረች ሴት ነገን ከአንተ ጋር ስለምታስብ በውሸት የተመሰረተ ነገር እንዲኖር አትፈልግም፣ ትጠነቀቃለች። በቻለችው ሁሉ ያን አድርጋ ስትገኝ ደግሞ ቅድም እንዳልኩት ትመለሳለች፣ ይቅርታ ትጠይቃለች ማለት ነው። በመጨረሻ ደረጃ እውነት የወደደች ያፈቀረች ሴት ማንነትን አትጠላውም። አንዳንድ ጊዜ ያለው አንዳንድ ሪሌሽንሺፖች እኔም ይደርሰኛል። በቃ ናፊ ይሄ ነገሩን አልወደውም፣ ይሄ ነገሩ አይመቸኝም፣ እንደዚህ ቢሆን እኮ ጥሩ ነበረ የሚሉ የተለያዩ ሰዎች ይገጥሙኛል እና ማንነትን አለመቀበል ካለመውደድ የሚመጣ ነው። አንዳንድ ጊዜ ሰዎችን ሳንወዳቸው ስንቀር ለመቀበል ይከብደናል። በቃ አሁን ወይ ፊዚካል አፒራንሳቸው ይሆናል፣ ወይ አነጋገራቸው ሊሆን ይችላል፣ ወይ አሁን ያሉበት ስታተስ ሊሆን ይችላል፣ ወይ ፋሚሊ ባክግራውንዳቸው ሊሆን ይችላል፣ ያሉበት ቦታ ሊሆን ይችላል። ብቻ በቃ ብዙ ነገሮችን እንከን አቃቂር እናወጣለን። ይሄ ነገሩ አይመቸኝም ምናምን እንላለን። ሰውን ስንወደው ግን ምንም ዜሮ ናቸው። እነዚህ ነገሮች ሁሉ ዜሮ ናቸው። እንቀበላቸዋለን፣ እንወዳቸዋለን፣ እንዳሉ አድርገን እንቀበላቸዋለን። ምንም ባዘር የሚያደርገን ነገር አይኖርም። እውነተኛ ትክክለኛ ፍቅር የሚያስብለው እኮ ይሄ ነው አይደለ? ሰውን ማንነቱን መቀበል ማለት ነው። ስለዚህ የወደደች ያፈቀረች ሴት በፍጹም ማንነትን አትጠላውም፣ ይልቁኑ ትቀበለዋለች፣ እንዳለህ አድርጋ ትቀበልሃለች። ይህንን ይመስላል እንግዲህ ያፈቀረች ሴት በፍጹም የማታደርጋቸው ነገሮች በሚል ወደ 7 የሚጠጉ ሀሳቦችን ነገርኳችሁ። ምን ታስባላችሁ? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። ከደረሰባችሁም ነገር ተነስታችሁ ሌላው ስለሚማር ኮመንት ላይ አካፍሉን። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ዋው ናፊ የዛሬው ደግሞ አንደኛ ነው እያላችሁ ግን ላይክ አላደረጋችሁም አይደል? በቃ እሺ አሁን ላይክ አድርጉት። በጣም አመሰግናለሁ። በነገራችን ላይ ላይክ አድርጉ ምላችሁ ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ለብዙ ሰዎች እንዲደርስ ስለሚያደርገው ነው። ስለዚህ ሁልጊዜ እኔን ቪዲዮዎች ስታዩ ላይክ ማድረጋችሁን እንዳትረሱ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው